ደስ የማይላቸው የአዳም ልጆች በሙሉ ዛሬ ደስተኞች ናቸው። ቅዱሳን መላእክት ደስተኞች ናቸው። ይእቲኬ መድኃኒት እንታሰስዋ ወድዋ ነቢያት እለተነበዩ በእንተ ክብርክሙ። በቅዳሴ ጊዜ የተነበበው የቅዱስ ጴጥሮስ መልእክት መጀመሪያዊቱ የቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 8 ላይ ይህ ቃል ተጽፏል። ይእቲኬ መድኃኒት እንታሰስዋ ወድዋ ነቢያት፣ ነቢያት የፈለጓት ነቢያት የዞሩላት መድኃኒት ይቺ ናት። እለተነበዩ በእንተ ክብርክሙ፣ ስለ እናንተ ክብር ትንቢት የተናገሩ ነቢያት የፈለጓት ዙረው ዓለምን ዙረው የፈለጓት መድኃኒት ይቺ ናት። ነቢያት የፈለጓት መድኃኒት ይቺ ናት። በሉ እስቲ ምእመናን፣ ነቢያት የፈለጓት መድኃኒት ይቺ ናት ይላል ሐዋርያው ቅዱስ ጴጥሮስ። እዚሁ ሀገር ኢየሩሳሌም ከመረጣቸው ከ12 ሐዋርያት አንዱ እሱ ነው። ሐዋርያት ነው። ፈጣሪውን ፈርቶ 3 ጊዜ ክዶ በንስሐ ተመልሶ ተልእኮውን አገልግሎቱን ሐዋርያነቱን ስሮ ካስተማረ በኋላ 2 መልእክታት ጽፏል። ከሁለቱ መልእክታት የመጀመሪያው መልእክቱ ይህን ቃል ይዟል። ብዕሩን ቀርጾ ቀለሙን በጥብጦ ብራናውን ዳምጾ ብዕሩን ከቀለሙ ምክር እያደረገ ሲጽፍ ይእቲኬ መድኃኒት እንታሰስዋ ወድዋ ነቢያት፣ ነቢያት የፈለጓት መድኃኒት ይቺ ናት ብሎ ጻፈ። ማናት? ቀራንዮ 3 ነቢያት የፈለጓት መድኃኒት እንዴት ያለች መድኃኒት! ነቢያት ዙረው ፈልገው አረፍተ ዘመን ገጥቷቸው ሳያዩት በዓይናቸው ሳያዩት እንደተመኟት ጴጥሮስ ግን እድል ገጠመውና ከዘመኑ ደረሰና ያችን መድኃኒት አየና ያችን መድኃኒት አይቶ ብቻ አልቀረም፣ መድኃኒትነቷን አጣጥሞ ቀምሶ ከዳነ በኋላ ገረመውና አባቶቻችን ነቢያት ፈልገው በዓይናቸው ሳያዩት ዙረው ሳያገኟት የተገኘች አባቶቻችን የፈለጓት መድኃኒት ይቺ ናት ብሎ ድንግል ማርያምን የነቢያት ትንቢት የአበው ምሳሌ በተለያየ ሰማያዊና ምድራዊ በሆነው ምሳሌ እየመሰሉ አስቀምጠዋት በዓይናቸው ግን ሳያዩት በዓይነ ነፍስ አይተው ደስ የተሰኙባት ይቺ መድኃኒት ድንግል ማርያም ናት ይላል። እንግዲህ ዛሬ የተወለደችልን መድኃኒት ናት። መድኃኔ ዓለም ማን ይባላል? የዓለም መድኃኒት ይባላል። ድንግል ማርያም ደግሞ ይእቲኬ መድኃኒት እንታሰስዋ ነቢያት፣ ነቢያት የፈለጓት መድኃኒት ይቺ ናት ይላል። መድኃኒት ናት። እሷም አንዷ ስሟ መድኃኒት ነው። ይህን ስም ያዙት ምዕመናን፣ መጽሐፍ ቅዱሳችሁን አንቡ። ነቢያት የፈለጓት መድኃኒት ይቺ ናት ይልላቸዋል። ይቺ ናት። አዎ ድንግል ማርያም መድኃኒት ትባላለች። ቤዛዊት ትባላለች። ቤዛ ትባላለች። ነቢያት እንደፈለጓት ቅዱስ ጴጥሮስ እንደተናገረ ሊቁ ቅዱስ ያሬድ ዛሬ በተናገረው ወይም ለእመቤታችን ለልደቷ በተናገረው ድጓ ዮም ፍስሐ ኮነ በእንተ ልደታ ለማርያም በሐና ወኢያቄም ከኢያቄም ከሐና
ድንግል ማርያም ስለተወለደች ዛሬ ታላቅ ደስታ ሆነ። እንኳን ደስ ያላችሁ። ለምን ተወለደች? ከመትቤዙ ነቢያተ ወጻድቃነ ይላል። የተወለደች ነቢያትን ልታድን ነው፣ ጻድቃንን ልታድን ነው የተወለደች። አማን በአማን ተወልደት እመብርሃን፣ እውነት በእውነት ዛሬ እመብርሃን ተወለደች። እመብርሃን ድንግል ማርያም ስለተወለደች ዮም ፍስሐ ሆነ፣ ዛሬ ደስታ ሆነ። ኋላ ይዘመራል፣ መዘምራን ይዘምሩታል። ዮም ፍስሐ ሆነ በልደታ ለማርያምን ኋላ ይዘመራል። ዛሬ የድንግል ማርያምን በዓል ስናከብር ብዙ ፍጥረታት በአንድ ላይ ተስፋቸውን ያገኙበት ልደት ስለሆነ የጋራ በዓል ነው። ከዚህ በዓል መላእክት ይገኛሉ። በዚህ በዓል ድንግል ማርያም ለመላእክት ምናቸው ናት? ምእመናን ምናቸው ናት? ምናቸው? እህታቸው። አዎ እህቶሙ ለመላእክት ይላታል። ለመላእክት ዛሬ ማን ተወለደላ? ማናት የተወለደችላቸው? እህታቸው። እስቲ አንድ ጊዜ የመላእክት እህት በሉ፣ እህታቸው። ስለዚህ መላእክት እህታቸው ስለተወለደች ደስ ይላቸዋል። እህቱ ስትወለድ ደስ የማይለው ወንድም አለ? ለቅዱስ ሚካኤል ለቅዱስ ገብርኤል ዛሬ ደስተኞች ናቸው፣ እህታቸው ስለተወለደችላቸው። እህትነቷ በስጋ አይደለም፣ እነሱ ረቂቃን ናቸው። እሷ ግን ስጋን ተዋህዳለች። ከኢያቄም ከሐና ነው የተወለደች። በንጽህናዋ በቅድስናዋ እህታቸው ናት። ኪሩቤል ሱራፌል እህታቸው ትወልዳለች። ከኪሩቤል ከሱራፌል በንጽህና ትበልጣለች። ይእቲ ታቢ እምኪሩቤል ወትፈደፍድ በንጽሕም ሱራፌል፣ በንጽህና ከሱራፌል ትበልጣለች ይላታል። ንጽህናዋ ቅድስናዋ ከመላእክት ይበልጣልና፣ ስለዚህ የመላእክት እህታቸው ዛሬ ተወለደች። ከዚህ በዓል መላእክት አሉበት፣ አብረዋል። የእህታቸው በዓል ስለሆነ ዜናሆሙ ለነቢያት፣ የነቢያት የአባቶቻችን ዜናቸው ትንቢታቸው ዛሬ ተወለደች። ኢሳይያስ እንኳን ደስ አለህ በሉት እስቲ ነቢዩ ኢሳይያስ ስለ ድንግል ማርያም ብዙ ትንቢት ተናግሯል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ወሶባኮ እግዚአብሔር ዘአትረፈ ለነ ዘርአ ከመ ሰዶም ኮነ ከመ ገሞራ እመሰልነ ይላል። አሸናፊ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን ገሞራንን በመሰል ነበር። ዘር የተባለች እቺ ቅድስት ድንግል ማርያም ንጽሕት ዘር ናት። ጥንተ አብሶ የሌለባት ንጽሕተ ንጹሐን ቅድስተ ቅዱሳን እግዚአብሔር መርጦ ያስቀራት ያስቀመጣት ንጽሕት ዘር ቅድስት ዘር ምንም ያላገኛት ምንም የሌለባት። ሰዶምና ገሞራ ከዚህ ስለሚታዩ ድንግል ማርያም ባትወለድ ኑሮ እንደዚህ ሆን ነበር ያለ ታውቁት የለም እንደዚያ ሆን ነበረ። ድንግል ማርያም ባትወለድ ድንግል ማርያም ከብዙ ነገር ለመዳን እግዚአብሔር ምክንያት አድርጓታልና ነቢያት ሁሉ ዛሬ የተናገሩት ትንቢት ስለተፈጸመ የትንቢታቸው ፍጻሜ ድንግል ማርያም ስለተወለደች ነቢያት እንኳን ደስ ያላችሁ ይባላል። ዛሬ አበው እንኳን ደስ ያላችሁ ይባላል። ህየንተ አበውኪ ተወልዱ ለኪ ደቂቅ ይላታል ነቢዩ ዳዊት። አባቶች ፈንታ ልጆች ተተኩልሽ ተብለው ደቂቅ ነቢያት ተጠርተው እነ ያዕቆብ በፍኖተ ሎዛ በምትባለው ጎዳና ላይ መሰላል ተተክሎ ከሰማይ እስከምትደርሱ መላእክት ሲወጡ ሲወርዱ ዙፋን ተዘርግቶ በዙፋን ላይ ንጉሥ ተቀምጦ ያያት መሰላል ዛሬ ተወለደች። ያዕቆብ እንኳን ደስ ያለው ይሉታል አባቶቻችን። የያዕቆብ መሰላልና ዛሬ ተወለደች ድንግል ማርያም ምሳሌ ነው።